ስም ከምግባር ጋር ይያዛል ግን እኔ እንጃ በነገራችን ላይ የደሃ ስምና የሀብታም ስም አለ ታውቂያለሽ አለ አዝሚ እስቲ በእናትህ አለ አመንሽ የኔ በርግጥ በትክክል አልተገለጸም አድማጮች የሀብታም ስምና የደሃ ስም ግን አለ በእኔ በኩል አለ እስቲ በእኔ አለ ለምሳሌ የደሃ ወንድ ስም ያው መቼም የኢትዮጵያን ህዝብ ሙሉ ስሙን አልገልጸውም ግን ምናልባት የኔ ስም ከዳው ነው ወይስ ከሀብታሙ ብላችሁ ለኔ ቴክስት ልታረጉልኝ ይችላልላችሁ ግን እንደ ምሳሌ አንድ ስሞችን ልግለጽ የደሃ ወንድ ስም ወንድ ፍራው ሽፈራው አብራራው አዝመራው ላቀው ደነቀው ጨነቀው ሰይፉ አጥናፉ አከናፉ ፈጠነ መጠነ ቀጠነ አንተነህ ደግነህ ጥሩነህ አባይነህ አያልነህ ሙሉነህ ግማሽነህ ሀብታሙ ገዳሙ አዳሙ ሆዳሙ ይነቃቸው አባቸው አለባቸው አንባቸው ግርማቸው አውግጨው ግዛቸው ሽጣቸው አበጀ ደረጀ አደራጀ ኮረጀ ፈረጀ ሃይላይ ግርማይ ካሳይ ተንሳይ መሳይ አስመሳይ አቡቹ ቹቹ ገመቹ ቁምሳ አብዲሳ ቶሎዛ ጭምዴሳ ጉርሜሳ ጋቢሳ ፈይሳ ቀነኒሳ መካኒሳ አማረ አስማረ ደመረ ከመረ አወቀ ደመቀ ደለቀ ወለቀ አሹ ወሹ ሰውነት ጌትነት አንድነት ቅንነት ታማኝነት ተጠያቂነት ካሱ አድማሱ ደባሱ ሃይገርባሱ በቃ ማት ናቸው አበጋዝ አሊጋዝ መጋዝና ነጭ ጋዝ ጥቂቶቹ ናቸው የነኝ የደሃ ስም ነው ያልተጠራ ማት አለ አድማጮቻችን ከሚያዳምጡን ውስጥ የደሃ ስም ውስጥ ያለ አሁን በደንብ የሚያዳምጥ ሰው አለ ያውቀዋል ራሱ የሀብታም ወንድ ስም እሺ ነገር ተዘ ከሚሉኝ ያው ሙሉ እንትኑ አለ ሙሉ ዶክመንቱ አለ እኔ ምንድነው በፓድ በማስታወሻ እንዳለ ሙሉን ይዟል በጣም የሚገርምሽ በጣም ወደ 1200 ገጽ ነው ኦኬ ያው የሙሉ ማለት ነው የኢትዮጵያ ስሞች እንዳለ እኔ ትዝ የሚሉኝ ነው አሁን በቃል እንትምልልሽና የሀብታም ወንድ ስም እሺ ቢኒ ዳኒ ዮኒ ሮኒ መኮሮኒ አቤኔዘር ፍሬዘር ሌዘር ጎመንዘር ቶሚ ጃሚ ሳሚ ቃሚ ልቃሚ ዮሲ ኬዲ ኬኔዲ ጌዲ ዳዲ ጋንዲ ለገዳዲ አካሉ ክፍሉ ፍልፍሉ በርድፍሉ አካሉ እዚህ ስላለ ነው እንጂ እሱ እዳ ነው ዞሮ ዝም ብለን እንደምሳሌ ነው ሰይፈዲን ኑረዲን አህመዲን ሃይረዲን ሸምሰዲን ዘይነዲንና አላሙዲን ያው ከማስታውሳቸው ነው የሀብታም ሴት ስሞች ዋው ሃኒ ገኒ ሰኒ ወይኒ ወህኒ ሶሲ ኤልሲ መሲ ሉሲ ሜርሲ ኩርሲ ሙሲ ህሊና ደሊና ዲና ሉና ሊና ዮሃና ሪሃና ቦዘና ሰሃር ሰማሃር ለጋሃር ማአዚ ቤዚ ሮዚ ፎዚ ሱዚ ናይ ሱዚ ተቀሳይ አይ ሱዚ የደሃ ሴት ስሞች ወይኔ አቤት በምን አወቅሽ አለው እሺ በምን አወቅሽ አለው የደሃ ሴት ስሞች አዲስ ለልሲ ፍርኑሲ ቢዮንሲ ጤናዬ ሙናዬ ፋናዬ ሳሙናዬ ድርሻዬ አውቀሽዋል ለምለም ቀለም የኔ ዓለም ውብ ዓለም ሰው ዓለም ከንቱ ዓለም ዝናሽ ሽማጫሽ በምርጫሽ ስምረት መሰረት አስመረት ኮሰረት ላምበረት ቃሊቲ ብረታ ብረት ስምረት መሰረት አስመረት ኮሰረት ላምበረት ቃሊቲ ብረታ ብረት አበባ ሉባባ ደመቁ ፈለቁ ይጨነቁ ይሳቀቁ ይሸማቀቁ ኢየሩስ ቤላሩስ አበሩስ ፀሐይነሽ ተስፋነሽ አባይነሽ አቦነሽ ዳቦነሽ ጥሩነሽ ፋንታነሽ ኮካነሽ ሽብሬ ደብሬ ድንበሬ ሸንኮሬ ወንበሬ ሰንበሬ እንደ ልቤ ገንዘቤ ዕቁቤ ሂሳቤ ሐሳቤ ሙላቷ ንጋቷ ስጋቷ ማናልሞሽ ማናይቶሽ ማናውቆሽ እቴቴ ስርጉቴ ሰውነቴ አቀላቴ ወርቄ ብርቄ ድንቄ ስንቄ ጭንቄ በጣም ማለት ናቸው ምን ብዬ ለበእናቱ ልዘርዝራቸው ያለም ወርቅ የሺ ወርቅ ጊዜ ወርቅ ሰብለ ወርቅ ተናኝ ወርቅ ዙሪያሽ ወርቅ ጣት ወርቅ አንገት ወርቅና መሽኛሽ ወርቅ
እውነት ነው በነገራችን ላይ መስኛ ሸርች ምትባል እኔ አውቃለሁ እውነት ነው ሁሉም ስሞች የእውነት ናቸው እሺ አድማጮቻችን ከእናንተው ስሙን ያልተጠራ በ63 21 ላይ ስማችሁን ላኩልን ምንም ችግር የለውም ግን አሁን ይሄንን ሪሰርች ስሰራ የሚገርምሽ ነገር የባህልና ቱሪዝም ለምን እንደዚህማ አይደረግም ስያሜ ማለት መጠሪያ እንጂ መገለጫ አይደለም ማንንም ሰው በስሙ ሊያፍርም ሊኮራም አይገባም ብሎ ገሰጸውኛል ለባህልና ቱሪዝም አመሰግናለሁ ስለዚህ አደራችሁን እንዳትቀየሙኝ ያው የዳዝ ምን ሀብታም ማለት ግን በነገራችን ላይ ሀገራችን ላይ ከፍተኛ የሚባሉ ሀብታሞች የዳህ ስም ላይ ተጠርተዋል ወንዶቹ ላይ ስለዚህ ስያሜ ማለት መጠሪያ እንጂ መገለጫ አይደለም እንዳትቀየሙኝ አዎ ያንን ለማለት ነው ወላጆቻችን ዳና ኮኔክሽን ይቀጥላል የዜማ ግብዣ ምንገባበዝበት ሰዓት ላይ ነው ምንገኘው እንግዲህ ሙዚቃ ለሰው ልጅ አምሮ ደስታ የሚያመጣው የማይቆጠር የሆነ ነገር አለው እየተባለ ነው የሚገኘው ደስተኛ ለመሆን የተመረጠና ሰላማዊ የሆነ አስተሳሰብ ሊኖረን ይገባል ደስታ የሚገኘው በወርቅ አሊያም በንብረት ሳይሆን የደስታ ስሜት በነፍሳችን ውስጥ ሲኖር ነው አይደለም ነው አይደለም እንዴ አዎ የህይወት ደስታ የሚወሰነው ባለ መልካም አስተሳሰብ ነው ለማለት ነው ባጭሩ እስኪ በእያንዳንዱ የህይወት እንቅስቃሴያችን ውስጥ መልካምነትን እንለማመደው እንቅስቃሴና አዝሚ የተረዳኝ ነው መልካምነት እንደገና ይከፍልሻል ዞሮ ይባላል እውነት ነው በጣም ወዳት ለጎና መልካምነት እንደገና ለራሴ ይከፍላል እውነት ነው ህይወት ያስተማረችው ነገር ስላለ ነው ኦ ታደላለው አፈር ካልተጫነ ቃሌን አላጥፈውም ካንቺ ጋር ኗሪ ሞት አደላለው አፈር ካልተጫነ ቃሌን አላጥፈውም ካንቺ ጋር ኗሪ ውበትሽ ኩራዜ ይበራል ከቤቴ ጠረንሽ ፈውሴ ነው የፍቅር እመቤት ውበትሽ ኩራዜ ይበራል ከቤቴ ጠረንሽ ፈውሴ ነው የፍቅር እመቤት ቴ ቴ ቴ ቴ ቴ ፋኖ ወይኔ ፋኖ ልምባለው ጫካ አሸፈትኩሽ እንዴ አላሸፈትከ በንቃት ልምባለው ዱር ሲነጋገር ያድራል ከድርሽዬ ጋር ዋው አድማጮቻችን ወይኔ ይሄን ድምጽ እንዴት እንለየው ከባድ ነው በጣም አድማጮቻችን ቆንጆ ጊዜ ያሳለፍን ነው ምን አይነት ሙዚቃዎች ነው የምትወደው አዝሚ ያንተ እንግዲህ እኔ ቆንጆ የሆነ ሙዚቃ ሁሉ ይመቸኛል በርግጥ ኦልዲስ አዳምጣለሁ ወዳለሁ ኦልዲሶች ስልሽ ያው ሰባዎቹ 80ዎቹ ላይ ያሉት በጣም ይመቹኛል ከዛ ውጪ በዚህ ዘመንም አሪፍ ሙዚቃ ከተሰራ ምንም እንዴት ታዲያ ጨለምተኛ መሆን የለብሽም እውነት ነው አሁንም ማደንቃቸው ልጆች አሉ በብዛት ግን ኦልዲስ ላይ በጣም እነ ሙሉ ቀይ መለሰ እነ ሚኒሊኮስ ናቸው ጥላሁን ቴዲ ታደሰ እነ መልካሙ ተበጀ እነ ብዙዬ እነ ሂሩት በቀለ እነ ኩኩ ሰብስቤና ለማየው ሸቴ እነ መሐሙድ አህመድ ምንም በቃ ማለት በቃ በጣም መንፈስን የሚያድስ ሙዚቃ ነው ያላቸውና በዚህ ዘመንም እነ ቴዲ አፍሮ አሉ እነ ጎሳዬ ተስፋዬ እነ ማዲንጎ አፈወርቅ በእነሱ ሌቭል እኔም በሆን ደስ ይለኛል አሁን ለወደፊት ወደ ሙዚቃው ያደላው ሜዲ ስለማይቀር አሁን ያደላውም ስለሆነ ጥሩ ሙዚቃ አወጣለሁ አሁንም ጥሩ ሙዚቃ ሲወጣ አደንቃለሁ ድርሹዬ አንቺንም ወድጃለሁ አመሰግናለሁ አዩዬ እኔም በጣም አመሰግናለሁ እኔ ግን ኮሜዲው በጣም ሰላለው አንተ ውስጥ
ለምን ሙዚቃንና ኮሜዲ ለምን አታቆራኛቸውም አዝሚዬ? ሁለቱም ራሱን የቻለ ዘውግ አለው ማለት በሙሉ ጊዜሽ ልትሰሪበት የሚገባ ነው። እኔ ደግሞ ከእግዚአብሔር የተሰጠኝ ጸጋ የድምጽ ይመስለኛል ከኮሜዲው በበለጠ። ስለዚህ እንደው በተሰጠኝ ጸጋ ደግሞ ዘፈኑ ላይ ደግሞ በደንብ አድርጌ አሁን ትኩረት አድርጌ ዘፈን በደንብ ቆንጆ ዘፈን ማውጣት ፈልጋለሁ። ጸልያለሁ አግኝቼ ነው በደንብ አበረታቱኝ። አድማጮቻችንም እናንተም አበረታቱኝ። እንግዲህ ወደ ሙዚቃውም በደንብ ጠልቄ ለመግባት ሐሳብ አለኝ። እንግዲህ ላላዝሚዬ የተሰጠክ ብዙ ነገር አለ። እግዚአብሔር ይመስገን። ለዛው በደንብ ትሄድበታለህ ብዬ ተስፋ አደርጋለሁ። ባንቺ ፕሮግራም ላይ ስንገናኝ ግን ከአድማጮቻችን ጋር ካንቺ ጋር በደንብ ፏያል ሙዚካል ኮሜዲዎችን ያዘጋጀና መጣለን። አድማጮቻችንም እናንተ የሚሰማችሁን ስሜት ግለጹልን። አመሰግናለሁ። ያው ሰዓቱም ያጠረስ ስለሆነ ነው እውነት ነው። ለምስጋና የገባሁት እናመሰግናለን በጣም አዝምዬ። ወዳጆቻችን ዳና ኮኔክሽን የደስታችሁ ዋስጠበቃ የሆነው ፕሮግራማችን እንግዲህ ይሄንን ይመስል ነበር። በጣም ነው የምንወዳችሁ የምናከብራችሁ። ጭንቃዘን ትካዜ ካላ አቴንሽን ብለናል ለዳና ኮኔክሽን ወዳጆቻችን። እንግዲህ ደስታ የሚመጣው በተቸገርንበት ነገር ማማረር ስናቆምና ባልተቸገርንበት ነገር ፈጣሪን ስናመሰግን ነው አዝሚዬ። እንዴት ነው ብዙ ጊዜ በባህሪክ ያሉክ ነገር ነው የሚታዩክ ወይስ ያጣሃቸው ነገር ናቸው? ያለኝ ያጣሁም ነገር ይታይሻል ግን ትተይዋለሽ አይደለ? ስለዚህ ወደፊት ነው ቀነኒሳን አሳያቸው ነበር ወደፊት ሲሆን ግን እዚህ ጋር ሬዲዮ ስለሆነ ቀነኒሳን እንግዲህ ቪዲዮውን ጋብዛችኋለሁ ዩቲዩብ ላይ ታገኙታላችሁ። ወደፊት ነው መሄድ ያለብን። ወደ ኋላ ከኋላ የሚያስቆጨን ነገር ሊኖር አይገባም። ሳይሳካልን ያለፈው ነገር ቢኖር እንኳን እዚህ ጋር ዛሬ ላይ ሆነን ያስተካከል ነው መሄድ አለብን የሚል ሐሳብ ነው ያለኝ። አዝሚዬ ናይስ በጣም እንዴት ነው ቤቢ ያደገ ነው? አድጓል ቤቢያችን በነገራችን ላይ በጣም የሚያስቅ ልጅ ነው በተፈጥሮ በራሱ። አረ ቤቢ ብርድ እየገባ እኮ ነው በሩን ዘጋው እንጂ ስለው የታለ እሺ ስለቆየሁኝ አመሰግናለሁ አድማጮቻችን። በኔ በኩል እንወዳችኋለን። አዝሚዬ እስቲ ጠብቀኝ ስትወጣ በእናትህ። እሺ ቻው ቆይ ጠብቀኝ ቆይ